ቅዱስ እግዚአብሔር ሆይ የሰላም አምላክና የሕይወት ብርሃን ስለሆን አመሰግንሃለሁ። ቀኑን ሙሉ በጥላ ስር ስላጋረድከኝና አሁን ደግሞ ወደ ማረፊያ ስላደረስክልኝ ክብር ላንተ ይሁን። ጌታ ሆይ በዚህ ምሽት ልቤንና አእምሮዬን ከሚያውኩ የዓለም ጭንቀቶች ሁሉ ወደ አንተ እሻለሁ። አንተ ሰላም እሰጣቸዋለሁ፣ እኔ የምሰጣቸው ዓለም እንደሚሰጥ አይደለም ይላል ዮሐንስ ምዕራፍ 14 ቁጥር 7 እንዳልከኝ ዓለም ሊሰጠኝ የማይችለውን ያንን ጥልቅና ሰማያዊ ሰላም በልቤ ውስጥ አፍስ። በዚህ እረፍት የምፈልግበት ሰዓት ከነገው ጭንቀትና ካለፈው ጸጸት አርቀኝ። በሰላም እተኛለሁ፣ እንቀላፋለሁ። አቤት አንተ ብቻዬ በእምነት አሳድረኸኛልና። መዝሙረ ምዕራፍ 4 ቁጥር 8 የሚለውን የተስፋ ቃል ይዤ ራሴን በአደራ በአንተ እሰጣለሁ። እንቅልፍ ጣፋጭ መንፈስን በአንተ ታደሰ እንዲሆን አድርግ። በዙሪያ ያሉትን ሁሉ በምሕረት ጠብቅ። አቤቱ ሆይ አንተ የማይተኛ የማይንቀላፋ የእስራኤል ጠባቂ ነህ። እግዚአብሔር ረዳቴ ነውና አልፈራም ይላል ዕብራውያን ምዕራፍ 13 ቁጥር 6 ብዬ እንደምታገዝ በጨለማ ውስጥ የሚበረውን ፍላጻ ወይም በሌሊት የሚመጣውን ድንገተኛ ፍርሃት አልፈራም። መላእክት በማደሪያ ዙሪያ እንዲሰፍሩና ከክፉ ሁሉ እንዲጠብቁኝ እለምንሃለሁ። በምሕረት ተሸፍኜ በፍቅር ተከብቤ በጠዋት ደግሞ በአዲስ ምስጋናና በታላቅ ብርሃን እንድነቃ እርምጃ ሁሉ በምታውቅና ሁሉን በምትችል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።